ሲሰጣቸው እኔ ለኃጢአተኞች ነው የተላኩት አለ። ክብር ለኢየሱስ ይሁን። ኢየሱስ ሰዎችን ሊያሳርፍ ወደ እረፍት ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ እግዚአብሔር ጽድቅ ሊያሸጋግረን ነው። የእግዚአብሔር ጽድቅ የሆነው ልጁ ክርስቶስ ኢየሱስ የተገለጠው። ኢየሱስ የመጣው እንደ ጋዜጠኛ ሶፎንያስ ላሉ ሰዎች ነው። ኢየሱስ ባለመድኃኒት ለሚያስፈልገው መድኃኒት ሆኖ ነው የመጣው። እኔ መድኃኒት ነኝ ብሎ ነው። መድኃኒት የሚያስፈልገው ለታመመ ነው። መድኃኒት የሚያስፈልገው ለኃጢአተኛ ነው። መድኃኒት የሚያስፈልገው እንደ ጋዜጠኛ ሶፎንያስ ላሉ በኃጢአቱ ስለሚመላለሱ ነው። አውቃለሁ በድፍረት ይህንን መልእክት ሊያስተላልፍ የሚችል የእግዚአብሔር ሰው በዚህን ሰዓት እንደሌለ በደንብ እረዳለሁ። ምክንያቱም ሃይማኖት ፖለቲካ ሆኗል። ሃይማኖት ማምን ይለኛል እንዴት እንደዛ በሚል ሀሳብ ነው ሰዎች መልእክቶቻቸውን የሚያስተላልፉት። መጽሐፍ ቅዱስ ሲናገር ግን ያ ከአብ ከእግዚአብሔር የተገለጠው የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ለኃጢአተኞች ከአብ ከእግዚአብሔር የተገለጠ መድኃኒት ነው። ተስፋ ለቆረጡ፣ በጨለማ ውስጥ ላሉ፣ በድቅድቅ ጨለማ ውስጥ ላሉ፣ መሄጃ ላጡ፣ ነገር ለጨለመባቸው። ይህ ወንድማችን ገዳም ውስጥ ነው ያለው። እየተጠመቅኩ ነው ምናምን የሚል መልእክት አስተላልፏል። ነገር ግን እንደ እግዚአብሔር ሰው መልእክት አስተላልፋለሁ። ኢየሱስ ና ይልሃል። ኢየሱስ ሊያሳርፍህ ይወዳል። ወደ ኢየሱስ ና። ይህንን አብያተ ክርስቲያናት፣ የእግዚአብሔር ሰዎች፣ ወንጌላውያኖች፣ ፓስተሮች፣ መጋቢያኖች በድፍረት ሊናገሩትና ሊያስተላልፉት የሚገባው ትልቁ መልእክት ይህንን ወንድማችንን የመታደግ መልእክት ነው። ይህም ከአብ ከእግዚአብሔር የተገለጠውን ክርስቶስ ኢየሱስን ለወንድማችን መግለጥ ነው። ወደ ኢየሱስ ጥሩት። ወደ ኢየሱስ ና በሉት። ወደ ረፍቱ ና በሉት። ጌታ ኢየሱስ ይወድሃል። አንድ መልእክት አለኝ። ኢየሱስ ይወድሃል። ኢየሱስ የሞተው እንዳንተ ላሉ ሰዎች ነው። ኢየሱስ ሰው የሆነው ፍጹም አምላክ የሆነው ኢየሱስ ሰው የሆነው እንዳንተ ላሉ፣ ተስፋ ለቆረጡ፣ በጨለማ ውስጥ ላሉ፣ ግራ ለተጋቡ፣ ሰው ለናቃቸው፣ ሰው ለገፋቸው፣ ሰው ለተፋባቸው፣ መሄጃ ላሉ ሰዎች ከእግዚአብሔር አብ የተላከ መድኃኒት የሆነ ብርሃን አለ። እርሱ የናዝሬቱ ኢየሱስ ይባላል። ጋዜጠኛ ሶፎንያስ በጌታ በኢየሱስ ስም ወደ እግዚአብሔር መንግስት ጠራሃለሁ። ወደ እግዚአብሔር መንግስት ለአንተ ጥሪ ያቀርባለሁ። ጌታ ኢየሱስ እንደዚህ ይልሃል። ሶፎንያስ ጌታ ኢየሱስ እወድሃለሁ ይልሃል። ኢየሱስ ይወድሃል። ኢየሱስ ይወድሃል። የሞተው ላንተ ነው። ሰው የሆነው ላንተ ነው። የተወጋው ላንተ ነው። የተናቀው የተተፋበት ላንተ ነው። ኢየሱስ እንደዚህ ይልሃል። ወንድሜ ይወድሃል። በክርስቶስ ኢየሱስ እንደ እግዚአብሔር ሰው እኛም እንወድሃለን። ወደ ወንጌል ወደ ረፍት እንድትመጣ፣ ነፃ እንድትወጣ፣ ያንን በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ነፃነት ኤክስፒሪየንስ እንድታደርገው በኢየሱስ ስም ጥሪ ያቀርባለሁ። እውነቴን ነው። ይህንን መልእክቴን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለወንድማችን እንዲደርስ እንድታደርጉ በጌታ በኢየሱስ ስም ወንጌላውያን ነን የምትሉ፣ ፓስተር ነን የምትሉ፣ የእግዚአብሔር ሰዎች ነን የምትሉ በድፍረት ለወንድማችን ጥሪ እንድታቀርቡ፣ ካለበት ጨለማ፣ ካለበት ተስፋ መቁረጥ፣ የገባበት አሁን የሄደበት ቦታ አያድነው። የሰው ትምህርት፣ የሰው ሐሳብ ነው ያለው እዛ። መዳን በሌላ በማንም የለም። መጽሐፍ እንደሚናገር እንድን ዘንድ ከሰማይ በታች ለሰው ልጆች የተሰጠ ሌላ የለም፣ እሱም ኢየሱስ ነው። ኢየሱስ ወዳለበት የእውነት ወንጌል ወደሚሰበክበት ወደ ወንጌላውያን ህብረት በጌታ በኢየሱስም ጥሪ ያቀርባለሁ። ወደዚህ ረፍት እንድትመጣ፣ ወደ ክርስቶስ ኢየሱስ እንድትመጣ ጥሪ ያቀርባለሁ። እግዚአብሔር ሰዎች፣ የክርስቶስ ኢየሱስ ልብ ያላችሁ፣ መጽሐፍ ሲናገር እንደዚህ ብሎ አይደለም የሚናገረው፣ እኛ የክርስቶስ ኢየሱስ ልብ አለን የሚለው። we have the mind of Christ። ጳውሎስ ሲናገር ለፊልጵስዩስ ሰዎች 2:5 ላይ በክርስቶስ ኢየሱስ ያለው ያ መልካም ሐሳብ በእናንተ ውስጥ ይላል። በክርስቶስ ኢየሱስ ውስጥ ያለው ያ መልካም በጎ ሐሳብ ምንድን ነው? የጠፉትን መፈለግ፣ ተስፋ የቆረጡትን ማጽናናት፣ የወደቀን ማንሳት፣ በጨለማ ለሚገኝ ብርሃን መሆን። ለዚህ ነው መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 ጀምሮ እናንተ የዓለም ብርሃን ናችሁ ይላል። በጌታ በኢየሱስ ስም እኛ የዓለም ብርሃን ነን። የዓለም ብርሃን ማለት ለጨለማ በሞት በጨለማ ውስጥ ለሚመላለስ ሰው ተስፋ የሆነውን ክርስቶስን ይዘ የምትገልጥ ማለት ነው። በጌታ በኢየሱስ ስም እንወድሃለን። ጋዜጠኛ ሶፎንያስ ብርሃን የሆነውን ክርስቶስን ይዘን መጥተናል። የምድር ጨዎች ነን። የዓለም ብርሃን ነን። ተስፋ ለቆረጡ ሰዎች ክርስቶስ ኢየሱስን የምንገልጽ ከአብ ከእግዚአብሔር የተገለጥን። ለዚህ ነው መጽሐፍ ቅዱስ ሲናገር የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃል። ፍጥረት በምጥ ውስጥ ነው። ፍጥረት በኃጢአት ውስጥ ነው። ፍጥረት በተስፋ መቁረጥ በጨለማ ውስጥ ነው። ነገር ግን ክርስቶስ ኢየሱስን ይዘው የሚገለጡ
እነሱን ተስፋ በማድረግ እየተጠባበቁ ነው። ለዚህ ሰው ወንጌል እናድርስ። ለዚህ ሰው የምስራቹን ቃል እንስበክ። በኢየሱስ ስም እንወድሃለን። ጌታ ኢየሱስ ይወድሃል። ጌታ ኢየሱስ ይወድሃል። ጌታ ኢየሱስ ይወድሃል። ሊያሳርፍ ወደ ረፍቱ ሊያመጣ ይፈልጋል። እንወድሃለን። በኢየሱስ ስም አሜን።